ለብዙ ሚሊዮን ኢትዮጵያውያን ለብዙ ሚሊዮን ሰዎች በአለም ላይ ሞት ተጠያቂ የሆነው መሳሪያ AK47 ወይም ደግሞ አውቶማቲክ ክላሽንኮቭ 47 ይሄ መሳሪያ ማለት ነው። በጣም የሚገርም በጣም ረጅም ዓመት መቆየት የሚችል በረሃ ውስጥ ብርድ ውስጥ ጭቃ ውስጥ ጭቃ ነክቶት ውሃ ነክቶት ጃም ሳያደርግ መጠቀም የሚቻል በጣም መርዛማ የሆነ የሰራው ሰው ሚካኤል ክላሽንኮቭ የተባለው ስሙም የተሰየመው የመሳሪያ ክላሽንኮቭ የሚለው ስያሜ የተሰየመው ከሰውየው ስም ተወስዶ ነው። ሚካኤል ክላሽንኮቭ ጭምር የተጻጸተበት መሳሪያ ነው። ተመራጭ የሆነው በአብዛኛው ታጣቂ ቡድኖች ውስጥ መለከቱታላችሁ። በአፍሪካ በኢትዮጵያማ ተውት፣ በቃ ሁሉም የሚይዘው እሱን ነው። ከዚህም ከታጣቂውም የመንግስት ወታደርም ይሄንን የሚይዘው ከደርግ ጊዜ ጀምሮ ማለት ነውና ይህ መሳሪያ እንዳልኳችሁ በጣም ሪላየብል የሆነ በኮልድ ዋር ጊዜ በራሺያ ለጉድ ያመረተችው እያስታጠቀች በየቦታው ልክ በሆነም ባልሆነም በገፍ አምርታ ያስታጠቀችውና የተበተነ መሳሪያ ነው አንዴ ማለት ነውና እንደምትመለከቱት እስካሁን ቆይቶ ኢትዮጵያ ውስጥ ጭምር ብዙዎቻችን የምንገዳደልበት መሳሪያ ነው። ታዲያ ሚካኤል ክላሽንኮቭ ይህንን መሳሪያ ዲዛይን ሲያደርግ የራሺያ ወታደሮች በሁለተኛ ዓለም ጦርነት ላይ ብዙ በመሳሪያ ሲቸገሩ አይቶ ነው የሰራው። ይሄንን ጭቃ ውስጥ ሲሆን ብርድ ውስጥ ሲሆን ጃም ያደረገባቸው መሳሪያቸው ሲቸገሩ ከዓለም ጦርነት ከሁለተኛ ዓለም ጦርነት በኋላ ዲዛይን አድርጎ የሰራው መሳሪያ ነው። ከዛ በኋላ በሌሎችም ተሻሽሏል። ታዲያ ሚካኤል እስከዛሬ እስከሚሞትበት ጊዜ ድረስ በጣም በጸጸት ነው እኔ ለሀገሬ ለራሺያ የማረሻ የትራክተር እንትን ብሰራ ኑሮ እንደዚህ ለሚሊዮኖች ሞት እንትን አይሆንም ነበርና የሚልም ጸጸት እንደነበረበት በአንዳንድ ኢንተርቪዎቹ ላይ ተናግሯልና ለብዙዎች ሞት ተጠያቂ ቢሆንም ያው ተኳሹ ነው ተጠያቂ ላይ የሚችለው እንጂ የሰው ልጅ ጎራዴም ይሁን ጮቤም ስጠው ምንም ስጠው መገደደሉ አይቀርም። ስለዚህ አይ ዶንት ቲንክ ሚኮ ፏበይ ጭንቀት እንዳይገባሽ ብዬሻለሁ። ያራዳ ልጅ አርጅታ ነው። ይመቻችሁ።